ቡና ሲነሳ ኢትዮጵያ፣ ኢትዮጵያ ስትነሳ ቡና አብሮ ይነሳል። ይህም የሆነው ኢትዮጵያ የቡና መገኛ ስለሆነች ብቻ ሳይሆን ቡና በኢትዮጵያውያን ዘንድ የከበረ ያከበረና በማህበረሰቡ ዘንድ ልዩ ቦታ የሚሰጠው ጭምር ስለሆነ ነው። ቡና ለኢትዮጵያውያን ባህላቸው፣ ወጋቸው፣ ኑሯቸው ጭምር ስለሆነ የማህበረሰቡ ስርዓት አንድ እሴት ነው። ቡና እየቆላው ነው ወይም ቡና ላፍላ ማለት ሰዎች አብረውን እንዲቆዩ ጥሩ ጊዜ እንዲያሳልፉ የማድረግ አቅሙ ማህበረሰባዊ ትስስር የሚፈጥር፣ የሚያዘልቅ፣ የሚያስታርቅ፣ የሚያጫውት የመልካም የማህበራዊና ባህላዊ ወጎችና እሴቶች መገለጫም ጭምር። ቡና እንግዲህ ሀገራችን አለኝ ከምትለው ሀብት አንዱ ነው። እኔም በዚህ ዘርፍ በመሳተፌ በጣም ደስተኛ ነኝ። በሌላ በኩል ደግሞ ኢትዮጵያ ውድድር በበዛበት የዓለም ገበያ ላይ በኩራት የምትገበያይበት ትልቁ ሀብቷ ቡና ነው። በዚህ ረገድ ከቡና አምራች አርሶ አደር እስከ ቡና አቅራቢዎችና ድንበር ተሻጋሪ ነጋዴዎች የሚያስተሳስር የቡና ገበያ የአርሶ አደሮችን አቅም፣ የሀገሪቱን የግብርና ፖሊሲ ወይም የዓለም አቀፍ የንግድ ሕጎችን ብቻ ሳይሆን የቡና ግብይት መዳረሻ ሀገራትና ክፍለ ዓለማት የሚያስቀምጧቸውን መስፈርቶች ሁሉ ከግምት ውስጥ ያስገባ ስርዓት ያለው የገበያ ትስስር መገንባት ይፈልጋል። በገበያው ላይ በዘላቂነት ለመቆየት እንደ ቡና አምራችና አቅራቢዎች አቅምና ፍላጎት ብቻ ሳይሆን እንደ ቡና ገዢዎች መስፈርትን መስራት ይጠይቃል። ምርታማነትን ማሳደግ ብቻ ሳይሆን ምርቱን የሚገዙ ሀገራት ፍላጎትና የገበያ መስፈርታቸውን ያማከለ በማድረግ የቡና ምርትና ግብይት ሰንሰለት በአስተማማኝ ሁኔታ መዘርጋት ይገባል። የዚህ ዘጋቢ ፊልም ዓላማ በኢትዮጵያ መሬት በኢትዮጵያውያን አርሶ አደሮች ተመርቶ በዓለም ገበያ የሚውለው ቡና የአውሮፓ ሕብረት ካወጣው የደን ምንጠራ አልባ ደንብ ወይንም ኢሮፒያን ዩኒየን ዲፎረስቴሽን ፍሪ ሬጉሌሽን ኢዩዲአር አንጻር ኢትዮጵያውያን ቡና አምራቾች አቅራቢዎችንና ላኪዎችን በደንቡ መሰረት እንዲሰሩ በመረጃ የታገዘ የክትትልና የመሬት አያያዝ ስርዓት በመዘርጋት የቡና ንግዱ በዘላቂነት እንዲከናወን ለማድረግ በአራት ተቋማት ትብብር ማለትም የውሃና መሬት ሀብት ማዕከል፣ የኢትዮጵያ ቡናና ሻይ ባለስልጣን፣ የኢትዮጵያ ደን ልማትና በስዊዘርላንድ የሚገኘው የበርን ዩኒቨርሲቲ በጌዲዮ ዞን ይርጋ ጨፌ ወረዳና በከፋ ዞን ደቻ ወረዳ የተጀመረውን ፕሮጀክት እንቅስቃሴ ከይርጋ ጨፌ ቡና አምራቾች፣ አቅራቢዎች፣ ነጋዴዎች፣ የህብረት ሥራ ማኅበራትና ዩኒየኖች ወቅታዊ ሁኔታ አንጻር ማሳየት የህዝብ ቁጥር ሲጨምር በዚህም ምክንያት ሰፈራና ግብርና በፍጥነት ሲስፋፋ ደን እየተመነጠረ የግብርና ምርትና ምርታማነትን ለማሳደግ በተለይም ደግሞ በሀገር ውስጥና በዓለም ገበያ ላይ ተፈላጊ የሆኑ ምርቶችን ለማምረት ሲባል በደን የተሸፈኑ ቦታዎች ይመነጠራሉ። ከዚያም ወደ ግብርና ወይም ሌላ ምርት ይቀየራል። ይህ ጉዳይ ያሳሰበው የአውሮፓ ሕብረት በአባል ሀገራቱ ላይ ተፈጻሚ እንዲሆን ሰኔ 2015 ዓ.ም አዲስ ደንብ አውጥቷል። ደንቡ ከታህሳስ 2013 ዓ.ም በኋላ ደን ተመንጥሮ በተመረቱ ምርቶች ላይ ተግባራዊ ይደረጋል። ይህ ደንብ ብዙ ዓላማዎች አሉት። የመጀመሪያው በዓለም ላይ ያለው የተፈጥሮ ደን በአስደንጋጭ ሁኔታ በፍጥነት እየተመናመነ እየተራቆተ ነው ሄደው የሚል ነገር አላቸው። የዚህ የደን መመናመን ደግሞ ሌሎች ተጨማሪ ተግዳሮቶች አሉት። የመጀመሪያው በአየር ንብረት ለውጥ ላይ ከፍተኛ ጉዳት ያመጣል። በተለይም በቃጠሎ በምንለው ወቅት አማቂ የአየር አማቂ ጋዞች የሚባሉት በአካባቢ ጋዞች የሚባሉት በተለይም እንደ ካርበን ዳይኦክሳይድ አይነቶቹ ይህን ሪሊዝ ያደርጋል። ያንን ለመከላከል አንዱ እሱ ነው። ሁለተኛው የብዝሃ ሕይወቱም እየተመናመነ ነው የሚል ድምዳሜ ላይ ደርሰዋል። ለዚህም ኮርስ በጣም ብዙ መረጃዎች ብዙ ጥናቶች አሉ። ስለዚህ ይሄንን
ይሄ ደግሞ የዚህ የደን መመናመን አንዱ ዋና ምክንያት የአውሮፓ ህብረት ውስጥ ያሉ ህብረተሰብ ከደን አካባቢ ከሚመረቱ ምርቶች ብዙ ተጠቃሚዎች በመሆናቸው ምክንያት ያንን ከመንጣሩን የሚያባብሱ ምርቶችን ከመጠቀም መቆጠብ ብንችል የደን መመናመንን መከላከል እንችላለን። ስለዚህም በተጓዳኝ የአየር ንብረትንና የብዝሃ ህይወትን ሁኔታ ማሻሻል እንችላለን የሚል አጠቃላይ ኮንሰንሰስ ደርሰው ደንቡ ተፈጻሚ የሚሆኑ የደን ውጤት ምርቶች በምግብ ዘይት፣ በአኩሪ አተር፣ በቡና፣ በካካዋ፣ በጎማ፣ በእንስሳት ስጋ ምርቶችና ውጤቶቻቸው ላይ። ይህም ሲባል እነዚህ ምርቶች በየትኛውም ኩባንያ ወደ አውሮፓ ገበያ ሲገቡም ሆነ ሲወጡ በደንቡ መሰረት መሆናቸውን ተገቢውን ጥንቃቄ ማለትም አስፈላጊውን ትኩረት፣ ክትትልና ፍተሻ ማድረግ ይጠበቅባቸዋል። ምርቶች የአምራችና ላኪ ዝርዝር መረጃን፣ የምርቱን አይነት፣ መጠኑንና የተመረተበትን ቦታ በትክክል በሚገልጽ መልኩ ወደ ገበያ መግባት ይኖርባቸዋል። የደን መጨፍጨፍም ሆነ መመናመን የሌለባቸው መሆናቸው የተረጋገጡ ምርቶች ብቻ በአባል ሀገራቱ ለገበያ እንዲቀርቡ ወይም ከዚያ ወደ ውጭ እንዲላኩ ይፈቀድላቸዋል። በተጨማሪም ምርቶች አግባብነት ያላቸው የአምራች ሀገራት ሕጎች ማለትም የይዞታ መብት፣ የአካባቢ ጥበቃ፣ ከደን ጋር ተያያዥ የሆኑ ድንጋጌዎች፣ የሶስተኛ ወገን መብቶች፣ የሰራተኞች መብት፣ በዓለም አቀፍ ሕጎች ጥበቃ የተደረገላቸው ሰብአዊ መብቶች፣ በተባበሩት መንግስታት የህዝቦች መብት ድንጋጌ ላይ የተመለከተውን ጨምሮ ነፃ፣ አስቀድሞ የተገለጸና በእውቀት ላይ የተመሰረተ ስምምነት መርህን ማክበርና ግብር፣ ጸረ ሙስና፣ ንግድና ጉምሩክን የተመለከቱ ሕጎችን ጠብቀው የተመረቱ መሆን እንዳለባቸው ደንቡ ይደነግጋል። ማንኛውም በህብረቱ አባል ሀገራት የሚገኝ ቡና ገዢ ምርቱን ለገበያ ከማቅረቡ ወይም ወደ ውጭ ከመላኩ አስቀድሞ በእያንዳንዱ ላኪ የሚቀርብለትን ምርት በተመለከተ ተገቢውን ጥንቃቄ ማድረግ አለበት። ማስረጃዎች፣ መረጃዎችና ሰነዶችን መሰብሰብ ከሚወሰዱ ተገቢ ጥንቃቄ መካከል ይገኝበታል። ይህን ለማድረግም ስለ ምርቱ አይነት፣ መጠንና ህጋዊነት በቂ መረጃ መሰብሰብ፣ የማህበረሰቡንና የአካባቢውን ስጋትን መገምገም እና የአቅም ማጎልበቻ ዘዴዎችንና ኢንቨስትመንትን በመጠቀም ስጋትን የመቀነስ ስራዎችን ማከናወን ይፈልጋል። የመጀመሪያው ተጠቃሚ እንዲሆን ለማድረግ የመጀመሪያው ነገር በቂ መረጃን፣ ሳይንሳዊ መረጃን መያዝ ነው። አካባቢው በጥሩ ሁኔታ በመጠበቁ ምክንያት ለምሳሌ ደን፣ እንጨታማ የሆኑ እጽዋቶች መኖራቸው ካርበን ሰከስትሬሽን ይባላል። በተለይም ለክላይሜት ቼንጅ፣ ለአየር ንብረት ለውጥ የአየር አማቂ ጋዞችን ያስወጣሉ የሚባለውን በመያዝ ጥቅም አለ። ይሄ ካርበን ሰከስትሬሽን ስራ ይሰራሉ፣ ካርበን ስቶር ያደርጋሉ። ስለዚህ ለክላይሜት ሚቲጌሽን፣ ለክላይሜት አዳፕቴሽን ለሚባለው ነገር ትልቅ ጠቀሜታ አላቸው። ያንን በምን ያህል መጠን ለዚህ ጥቅም ይህንን ሰርቪስ ይሰጣሉ የሚለውን በቁጥር ማስቀመጥ መቻል አለብን። በቁጥር ካስቀመጥ ነው ይሄንን ለዚህ የተለያዩ ዓለም አቀፍ ሰፖርት ኦርጋናይዜሽንስ አሉ። ይሄንን በማቅረብ አርሶ አደሩ የተወሰነ ገቢ የሚያገኝበትን መንገድ መፈለግ ይኖርብናል ማለት ነው። እያንዳንዱ የምርት እንቅስቃሴ የሚከታተል ብቁ ባለስልጣን በህብረቱ አባል ሀገራት ላይ የሚቀመጥ ሲሆን ምርቶች ከሚመጡበት ቦታ አንጻር ከፍተኛ፣ መካከለኛና ዝቅተኛ ስጋት ያለባቸው ተብለው በሶስት ደረጃዎች ይመደባሉ። እነዚህ ደረጃዎች የሚሰጡበት መስፈርት ደግሞ የደን ምንጠራ ደረጃ፣ የግብርና መስፋፋትና የአመራረት ዘዴ ጋር ይያያዛል። በዚህ መሰረት ከፍተኛ ስጋት ከሚታይባቸው ሀገራት የሚገቡ ምርቶች መካከል 9% የሚሆኑ ነጋዴዎች ላይ ፍተሻ ሲካሄድ
ዝቅተኛ ከሆኑት ደግሞ 1% ይፈተሻል። ደንቡ በአንዳንድ እውቅና ባላቸው ምርቶች ላይ ተግባራዊ ይደረጋል። የአውሮፓ ህብረት የደን ምንጠራ አልባ ደንቡ ላይ ቁጥጥር እንዲደረግባቸው ከተለያዩ ምርቶች መካከል ቡና አንዱ ሲሆን በኢትዮጵያ የውጭ ገበያ ላይ ትልቅ ሚና ይጫወታል። የቡና መገኛ በሆነችው ኢትዮጵያ ቡና በተለያየ ጣዕም፣ በተለያየ ደረጃ ይመረታል፣ ይዘጋጃል፣ ለገበያም ይቀርባል። ይችን የቡና መገኛ የሆነች ሀገር የአውሮፓ ህብረት ባወጣው ደንብ አማካኝነት ተጽዕኖን እንዳይፈጥር በመረጃ የታገዘ የክትትል ስርዓትና የመሬት አያያዝ ተግባራዊ በማድረግ አስተማማኝ የቡና ምርት ንግድ እንዲኖር ለማድረግ የውሃና መሬት ሀብት ማዕከል ከኢትዮጵያ ቡናና ሻይ ባለስልጣን ከኢትዮጵያ ደን ልማትና ከበርን ዩኒቨርሲቲ የልማትና አካባቢ ማዕከል ጋር በመተባበር ፕሮጀክት ቀርጸው ወደ ትግበራ ገብተዋል። ይህ ፕሮጀክት የ3 ዓመት ፕሮጀክት ሲሆን በመፍትሄ ተኮር ምርምር ለልማት ፕሮግራም በስዊዘርላንድ የልማትና ዓለም አቀፍ ትብብር ኤጀንሲና በስዊዘርላንድ ብሔራዊ ሳይንስ ፋውንዴሽን የገንዘብ ድጋፍ የተጀመረ ነው። በመረጃ የታገዘ የዱካ ክትትል ስርዓትና መሬት አያያዝ ለዘላቂ የቡና ንግድ ፕሮጀክት በአውሮፓ ህብረት የወጣውን የደን ምንጠራ አልባ ደንብ ከኢትዮጵያ ነባራዊ ሁኔታ ጋር በተስማማ መልኩ ቡና አምራቾች ላይ ሊያስከትለው የሚችለውን ስጋት በመቅረፍ ዘላቂ የቡና ንግድ እንዲኖር የተለያዩ አማራጭ ስልቶችን መተለም የፕሮጀክቱ ዓላማ ነው። ቡና ከሚመረትበት ቦታ በሳተላይት የታገዘ መረጃን በመሰብሰብ በኢትዮጵያ የቡና ምርት ላይ አሉታዊ ተጽዕኖ ሳይኖረው የተረጋጋና ተፈጥሯዊ ይዘቱን በጠበቀ መልኩ በተገቢው ዋጋና ዘላቂ ተጠቃሚነትን ባስጠበቀ መልኩ የቡና ገበያው ላይ ተጠቃሚ ሆኖ እንዲቆይ ማድረግ። ይህ ፕሮጀክት ከደን ምንጠራ ነፃ በሆነ መልኩ የሚመረትን ቡና ለገበያ መቅረቡን የሚያሳይ መረጃ ይዞ በዓለም አቀፍ ገበያዎች ላይ እንዴት መቅረብ እንዳለባቸው ለማሳየት በይርጋ ጨፌና በከፋ የተፈጥሮ ቡና ላይ ይተገበራል። እኛ የቡና አመራረት ዘዬ ለደን መመናመን አስተዋጽኦ ምንም አያደርግም። እንዲያውም እንደው ትንሽ ስታትስቲክስ እንኳን ብንመለከት ይሄ ከኢትዮጵያ ቡናና ሻይ ባለስልጣን ያገኘነው መረጃ ነው። ከ95% በላይ ያለው የቡና ምርታችን ወይ ደን ውስጥ ነው ወይም ደግሞ በጥምር ደን እርሻ ውስጥ የሚገኝ ነው። ስለዚህ ምናልባትም እንደ ሌሎች ትላልቅ የቡና አምራች ሀገሮች ደንን ሙሉ በሙሉ መንጥሮ በቡና የሚተካበት ሂደት አይደለም ያለው። በዚህ ምክንያት የኛ የቡና አመራረት የአካባቢን ስነ ምህዳር የሚጠብቅ ነው ተብሎ ነው የሚታመነው። በዚህ ረገድ ይህ ህግ ምንድነው የሚለው? የዚህ ህግ አንዱ ዋናው እንትን የቡናው ምርት እስከ ግብይት ድረስ ዶካውን ተከትሎ መቅረብ አለበት። ቡና ምርት ሂደታችን በአብዛኛው ከአካባቢ ጋር የተስማማ ነው። ሆኖም ግን ይህንን የተስማማ መሆኑን በመረጃ ማረጋገጥ ያስፈልጋል። በኢትዮጵያ ውስጥ ይሄኛው ህግ ሊኖረው የሚችለው ተጽዕኖ በቂ መረጃ መያዝን እንደዚሁም ደግሞ አንዳንድ ከዚህ ከህጉን ተግባራዊ በማድረግ በኩል ተስማሚ እንዳይሆኑ የሚያደርጉ የምርት ሂደቶች ካሉ እነዚህንም እንትን ማድረግ ያስፈልጋል፣ ማዘጋጀት ያስፈልጋል። የዚህ ፕሮጀክት ዓላማዎች ቡና አምራች አካባቢዎች የአውሮፓ ህብረት ካወጣው ደንብ ጋር የተጣጣሙ ስልቶችን ተግባራዊ በማድረግ ቡና አምራቾች ተጠቃሚ የሚሆኑበትን አቅም ማሳደግ። በመረጃ የታገዘ የዱካ ክትትል ስርዓት ሲባል የምርትን አመራረትና የምርት ቦታውን ጨምሮ የአዘገጃጀት ሂደቱን ሁሉ የሚያሳይ ስርዓት መዘርጋትና የዓለም ገበያ የሚፈልገውን መስፈርት አሟልቶ መያዝን ይጨምራል። ስለዚህም የምርቱን አይነት፣ አመራረቱ፣ መለያ ቁጥሩ፣ የታሸገበትን ጊዜና የማጓጓዣ ጉዳዩን የተመለከቱ መረጃዎችን መሰብሰብ፣ በባርኮድ ወይም በመለያ ቁጥር ለይቶ መመዝገብ፣ ይህንንም ሂደት በኮምፒውተር ስርዓት በማገዝ ጥራትን በመቆጣጠር ከህጎቹ ጋር አጣጥሞ ለመሄድና የገበያ ሰንሰለቱን ፈጣን ለማድረግ ይጠቅማል። ከዚህ በመነሳት 3 ዋና ዋና ዓላማዎችን የቀረጸ አንደኛው ከደን ጭፍጨፋ
እና ምናምን የተላቀቀ ነፃ የሆነ የቡና ግብይት ስታንዳርድ በተለይም የኢትዮጵያን ነባራዊ ሁኔታ ያማከለ ስታንዳርድ ማዘጋጀት ይኖርብናል። ይሄ የምርት ሂደቱን ሁለቶቹም ምርቱም ሳይጎዳ የደን ስርዓቱም ሳይጎዳ በአግባቡ እንዲካሄድ የሚረዳ ስታንዳርድ በማዘጋጀት ይህንን ፕሮሞት ብናደርግ የሚል መደገፍ ነው። ሁለተኛው የተቋሞቻችንን አቅም በመገንባት በአውሮፓና በአሜሪካ ይሰጡ የነበሩትን የዚህ ዱካን የመከተልና የተለያዩ ሰርቲፊኬቶችን ሰርቪሶችን የመስጠት ትሬሳቢሊቲ ኤንድ ሰርቲፊኬሽን ሰርቪስስ የሚባሉት በዚህ በሀገር ውስጥ እንዲሰጡ አቅምን ማጎልበት፣ በተለይም የተለያዩ የጥናት ተቋሞችም አሉን፣ የባለስልጣኑም አለ፣ እንደዚሁም ደግሞ የእኛም ተቋም ጀምሮ ኢትዮጵያን ስታንዳርድስ ትሬሳቢሊቲ ስታንዳርድስ ሰርቪስስ ሰርቲፊኬሽን ሰርቪስስ በዚሁ በአቅራቢያው ቢሆን ሊወጣ የሚችለው ወጪ በኋላም ላይ በአርሶ አደሩ ላይ የሚኖረውን ተጽዕኖ ይቀንሳል ብለን ስለምናምን ይህንን ወደዚህ እንዲመጣ ማድረግ ነው። ሶስተኛው በመግቢያ ላይ እንደተናገርኩት የኢትዮጵያ የቡና አመራረት ስርዓት በአጠቃላይ ከአካባቢ ጋር በጣም የተስማማ ሰስተነብል ነው ማለት ይቻላል። ይሄ ሰስተነብል ዌይ ኦፍ ኮፊ ፕሮዳክሽን ለቡናው ጥራት ብቻ ሳይሆን ወይም የደን ጥበቃ ብቻ ሳይሆን ሌሎች ተጨማሪ የኢኮሲስተም ሰርቪስስ የስነ ቅድም ያለውን ከአየር ንብረት ለውጥ ጋር የተያዘውን እንደዚሁም ከብዝሃ ሕይወት ጋር የተያዘውን ጥቅሞች ስለሚያመጣ ለዚህ ሰርቪስ ደግሞ ለነዚህ ግልጋሎቶች ደግሞ አምራቹ በቂ ክፍያ ሊያገኝ ይገባል። ይሄንን በተለያየ መንገድ መደገፍ አለብን። ሌላው ዓላማ የወጣው ደንብ ሊያደርሰው ከሚችለው የገበያ ስጋቶች ይልቅ የጫካ ቡናን በማምረት የሚታወቁትን የኢትዮጵያ ቡና አብቃይ አካባቢዎችንና ከዘላቂ መሬት አያያዝ ስልቶች አንዱ የሆነውን የጥምር ደን ቡና ምርት የአመራረት ሂደትን መረጃ ይዞ በመገኘት ተጠቃሚ የሚሆኑበትን ዕድል መፍጠር። በዚህም ፕሮጀክቱ ከአካባቢው ስነ ምህዳር ሁኔታ ጋር የተስማማ የደን አያያዝና የቡና አመራረት ሂደቱን ከአውሮፓ ህብረት ደንብ ጋር የተስማማ እንዲሆን በማድረግ ብሎም የቡና አምራች አካባቢዎችን የተቋምና የቴክኒክ አቅም በማጠናከር የባለድርሻ አካላትን ግንዛቤ በማሳደግ ደን ሳይመነጠር ቡና በሚያመርቱ አካባቢዎች የሚገኙ ቡና አምራቾች፣ ቡና አቅራቢዎች፣ የህብረት ሥራ ማኅበራትና ዩኒየኖች ተገቢውን ድጋፍ የሚያገኙበትንና ተጠቃሚ የሚሆኑበትን የአሰራር ስርዓት መዘርጋት ነው። ቡና አምራች ከሆኑ የኢትዮጵያ አካባቢዎች አንዱ የጌዴኦ ዞን። የጌዴኦ ዞን በደቡብ ኢትዮጵያ ክልል ከአዲስ አበባ በ364 ኪሎ ሜትር ወይም ከሐዋሳ 74 ኪሎ ሜትር ርቀት ላይ ይገኛል። የዞኑ መቀመጫ ዲላ ከተማ ስትሆን የጌዴኦ ህዝብ ባህላዊ፣ ኢኮኖሚያዊና ስነ ምህዳራዊ ፍልስፍናዎች መገለጫ ናት። በተፈጥሮና በጥምር ደን የመሬት አጠቃቀም የተሸፈነው ተራራማ የመሬት አቀማመጥ ውብ ገጽታን ያላበሰው የጌዴኦ ዞን መልክዓ ምድር ለየት ያለ የተፈጥሮ ሀብት አያያዝና የመሬት አቀማመጥ አለው። ይህ አስደማሚ ገጽታው የጌዴኦ የመሬት አቀማመጥና ተፈጥሮ ከተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ በ2015 ዓ.ም ምዝገባና እውቅና አግኝቷል። አካባቢው የዩኔስኮ እውቅና ያገኘው ደግሞ አገር በቀል እጽዋትን ጨምሮ ቡናና እንሰት ያለበት አካባቢ ሰውና ተፈጥሮ እንዴት ተስማምተው መኖር እንደሚችሉ ያሳዩ ውጤታማ ስራዎች ስለሰሩ። የጌዴኦ ማህበረሰብ ሰው በሰፈረበት ቦታ ሁሉ የተፈጥሮ ሀብት ይወድማል የሚለውን ነባር እሳቤ የቀየረ በመሆኑ በሁለት የዩኔስኮ መስፈርቶች መሰረት እውቅና ተሰጥቶታል።
ልጅ ባይወልድ እንኳን ዛፍ ካለ ልጅ አለ ነው ማለት አባቶቻችን የምናየው ያን ታሪክ ነው። እንግዲህ ዛሬ የምናይበት አሁን በዚህ ሰዓት ከፍተኛ ሙቀት አለበት ነው። እኛ ጋር ግን ኖርማል ሆነ አየር ንብረት አለበትና በዚህ መልኩም ደግሞ የሚመረቱ ምርቱም ደግሞ የተሻለ ዛሬ የምናይበት አሁን በጣም ተደሰበት ደረጃ ያለ ሰው ኖሮ ደን የማይጨፍበት ታሪክ ትክክል ነው ብሎ የዓለም መንግስታትም እንደ ሀገር ደግሞ ከሰጠ ጸጋ ሀብቶቻችን አንጻር ሰውና ዛፍ ወይ ሰውና ደን መኖር ይቻላል የሚለው ገደው እና ተፈጥሮ አንድ ላይ የተሳሰሩ ናቸው። የሚመረቱት የትኛውም የግብርና ምርቶች ተፈጥሮን ይዘው የሚመረቱ ስለሆኑ ስለዚህ ገደውና ተፈጥሮ አንድ ላይ ተሳስሮ ባህል እና ተፈጥሮ አንድ ላይ ተሳስሮ የሚሄዱበት አካባቢ ነው። ገደውና ተፈጥሮ የሚለያዩ አይደለም። አሁን ዓለም በጣም ፈተና ሆና ባለችበት አካባቢ ሰው ደንን እና ሰው መኖር በማይችልበት ሰው ከደን ጋር መኖር ይችላል ብሎ በባህል፣ በአሰራር፣ በኢኮኖሚ አስተሳስሮ ህብረተሰቡ ተፈጥሮን ይዞ መኖር የሚችል ነው የሚለውን በባህል የተሳሰረ ለረዥም ዓመት ሲጠቀሙ የቆዩበት የደንና ሰው በጋራ መኖር እንዲችል ያደረገ አካባቢ ከየትኛውም አካባቢ ሰው ከደን ጋር መኖሩ ፈተና ነው። ይሄ ማህበረሰብ ግን ሰው ከደን ጋር መኖር ይችላል ብሎ ለረዥም ዓመት ይዞ ይመጣል። ስለዚህ ሰው ከደን ጋር መኖር ብቻ ሳይሆን ደን ውስጥ ደንን ሳያበላሽ መሬትን ሳያንሸራሽር እየጠበቀ ማምረት ደግሞ የሚችልም እንደሆነ ነው። ስለዚህ አንዱ ቡና በደን ውስጥ ምርቱን እንደያዘ ተፈጥሮን ሳያበላሽ እያመረተ ያለ አሁን በዓለማችን በጣም ፈተና በሆነበት ቡና በየትኛውም መንገድ በእርግጥ ቡና ዛፍ ስር የሚበቅል ቢሆንም እኛ ጋር ደግሞ ዛፍ ብቻ ሳይሆን ከዛፍ ስርም መብቀሉ ብቻ ሳይሆን ከዛፍ ስር ያለውን ተፈጥሮ መጠበቅ ይችላል በሚል በባህል የተከለከሉ መጠቀም የምትችለው እና መመለስ የምትችልበት ስርዓት ይዞ የመጣ ስለሆነ ይሄን ልዩ አድርጓል። የጌዲዮ ዞን ለጥምር ደን ሀብት የተለየ እንክብካቤ ያደርጋል። ጠንካራ ባህላዊ ስርዓታቸው ለዚህ ቁልፍ ሚና ይጫወታል። የጌዲዮ ባህላዊ የደን ጥበቃ ስርዓት ባቦ ይባላል። የባቦ ስርዓት በጌዲዮ ዘንድ ለዘመናት የኖረ የአካባቢንና የሀገር በቀል ዛፎች ጥበቃ። ባቦ ማለት ለአካባቢና ተፈጥሮ ሀብት አብዝቶ መጠንቀቅ የሚል ትርጉም ያለው ማህበረሰባዊ እሴት ነው። ቡና፣ እንስሳትና ሌሎች ሰብሎችን የሚያመርተው የጌዲዮ ህዝብ በባቦ ባህላዊ ስርዓት አማካኝነት የአካባቢውን ስነ ምህዳር ጠብቆ በማቆየትና የደን ምንጠራን እንደ ነውር እንዲቆጥርና በአካባቢው የሚገኝ አገር በቀል መድኃኒታማ እጽዋት ሁሉ ተጠብቀው እንዲቆዩ ያስቻለ ባህል። ዛፍ ያልተከለ ሰው ልጅ ሊሆን አይገባም። ያ አንዱ ባህል አይባ ልጅ እንደሌለ ነው የሚቆጠረው። ዛፍ እንደ ልጅ ነው የሚታየው። ዛፍ እንደ ልጅ ነው የሚታየው። ገደው ካልቸር ነው፣ ባቦ ካልቸር ነው የሚባለው። ገደው ባቦ ካልቸር፣ ባቦ ካልቸር ደግሞ የመሬት አያያዝ ላይ የደኑ ላይ ትልቅ ቁርኝት አለበት ቦታ ማለት ነው። ለምንድን ደኑን የሚያኖሩት? በተለያየ ጊዜ የውርጭ መጠቃት ላይ ሰብሎች እንዳይጠቁ በተገቢ ሁኔታ ይደረጋል። ዛፎች ሲኖር ደግሞ ሰብሎች አይጠቁም፣ ቡናም አይጠቃም። ከዛም ባሻገር ደግሞ መሬቱ ደግሞ ውስን መሬት እንደመሆኑ በዚህ መሬት ላይ ኑሮ ደግሞ የተሻለ ለማድረግ መሬት ምርታማ መሆን አለበት። ምርታማ እንደሆነ ደግሞ የብስባሽ ዛፍ ቅጠሎች የለም ራሱ ዲኮምፖስት ሆኖ ለሰብሎቹ እንደም ምርቶ እንደሆን ስለሚፈለግልን የግድ ባለ መሬት ላይ አሳስሮ የመር ይፈልገው በዚህ ልክ ያደርጋል። ለዛም ነው ዛፍ ከመቆረጡ በፊት የግድ ተከላውንም በዚህ ልክ አንድ ጋር ጣምሮ ይሄዳል። ባቦ ካልቸር ስንል ዛፍ ካልተተከለ አካባቢ ይራቆታል ብለው ያምናል። ከዛ በኋላ ባሻገር ደግሞ ቡናም እንበለው ሌሎችም ተክሏቸው ቦታዎች ዛፋታ እንደመሆኑ መጠን ዛፍ በመተከሉ አካባቢ ስነ ምህዳር ይጠበቃል።
በተዘጋጀ ቦታ ላይ ደግሞ ምንድነው ሰብሎችን አምርቶ ይጠቀማል። ከዛም ባሻገር ደግሞ ከዚህ የሚጠቀመው ምንድነው ዋናነት ቡናን ነው። ቡናን ለዓለም ገበያ ተወዳዳሪ እንደሆን ለማግኘቱ ቡና ላይ መስረቶ በማድረጉ መሰረት ቡና በማሪ ዛፍ ይፈልጋል። የተመረጡ አግሮፎረስትሪ ዛፎችን ማለት ነው። ያን ያደርጋሉ። ከዛን ባሻገር ደግሞ ምንድነው ሀገር በቀል ነው ሲባል አያቶቻችን ቅድመ አያቶቻችን ይዘው መጡ ባይ ነው። ደን የማይተክል የተራቆተ መሬት አባት የሌለ መሬት ነው ይባላል። ዛፍ እና ገደኦ የተሳሰሩ ናቸው። ዛፍ ያለ ምክንያት አይቆረጥም። ለመቁረጥም የትኛውም ባህል አይፈቅዳቸውም። ስለዚህ ተፈጥሮን ይዘው ለዛሬ ስለተባለ ሳይሆን ለረጅም ዓመት የመጣው ዩኔስኮም ሪኮግናይዝ ያደረገው ይሄ ነው። በባቦ ባህላዊ የደን ጥበቃ ስርዓት የተነሳ የአካባቢው ስነ ምህዳር እንደተጠበቀ መሬቱ ሳይራቁት በዘላቂነት እንዲያዝ ብሎ የጌዲዮ ስነ ምህዳር በዩኔስኮ እውቅና እንዲሰጠው ያደረገ ነው። በባቦ ባህላዊ የደን ጥበቃ ስርዓት መሰረት ደን የመነጠረ ማንኛውም የማህበረሰቡ አካል የተገለለና በማህበራዊ ኑሮ ቅጣት ይደርስበታል። ዛፍ በሌለበት የተተከለ ተክል ቶሎ በፍጥነት ስለሚያድግ በጣም የሚጠቅም ይመስለናል። በባህሪው ቡናውም ሌላም ተክል እንደኛ አካባቢ እንሰትም ዛፍ ይፈልጋል። ዛፍ ካለ ከብዙ አደጋ እንደሚድን ያውቃል። ልክ በራሱ ማንነት ራሱ እርዳታ ከዛፍ እንደሚያገኝ ቡናም ያውቃል፣ ሌላም ተክል ያውቃል። ኃይለኛ በረዶ ሲወርድ ዛፉ ይከላከልለታል። ኃይለኛ ፀሐይ ለምሳሌ 4 ወር የቆጠረ ፀሐይ ቢመጣ ዛፉ ላይ አርፎ ነው የሚያልፈው። ዳይሬክት ቡናውን አያገኝም፣ ታች ያለውን ተክል አያገኝም፣ ይፈልገዋል። እንደገና ደግሞ እርጥበት ያቆይለታል። ዛፉ ሌላ ቅጠል ይሰጠዋል። ቅጠሉ አሁን ጎርፍ ጠርጎት ውሃውን ከስሩ አጥቦት እንዳይሄድ ራሱ ኮምፖስት ነው ማለት ነው። ዛፉ ከላይ የሚሰጠው ጥቅም በርካታ ነው። ኮምፖስቱን ራሱ ያዘጋጅለታል ማለት ነው። አሁን ሳሩ ላይ ይራገፋል። እንደገና የተራገፈው ሲታርም ወደ ስሩ ስታስጠጋ ያ ነገር ምንድነው ከላይ ወርዶ የበሰበሰ ቅጠል ኮምፖስት ነው የሚሆንለት። የሀገር በቀል ዛፎች አሉ በየአይነቱ እርጥበት የሚሰጡ እንደገና ደግሞ የመሬቱን ወዝ የሚጠብቁ ዛፎች አሉ እና እነሱን ጠብቀን ነው የምናቆየው። ቡናውን ብቻ አይደለም ዛፉን በላይ በጣም እንጠብቃለን። አሁን እዚህ ዶቢያን በሚባል ቦታ በሽማግሌዎች ጥብቅ ደን አለ። ወደ 6 ሄክታር ከዛ በላይ የሚሆኑ ማንም እዛ አይነካም። እዛ ቦታ ላይ ማን ነው እንጨት አይነካም። እዛ ቦታ ላይ ከብት አይገባም። ማን ነው ጥበቃ የለው። ማን ነው የሚጠብቀው? ሽማግሌዎቹ ስርዓቱን ተከትሎ የለም ስለሚከት ነው። ጌዲኦ ባቦ ካልቸር የሚባለው የጌዲኦ ባቦ ስርዓት ተብሎ ነው የሚወሰደውና በዚህ ልክ ተጠንቶ ነው። በጌዲኦ ዞን የሚገኙ 8 ወረዳዎች ቡና የሚያመርት ቢሆኑ ይርጋ ጨፌ ቡና በኢትዮጵያ ብሎ በዓለም የቡና ገበያ ላይ ዝነኛ ቡና አምራች አካባቢ ነው። ይርጋ ጨፌ ወረዳ ከመሬት ጠለል በላይ ከ1800 እስከ 2200 ሜትር ከፍታ ላይ የሚገኝ ዓመታዊ የዝናብ መጠኑ ከ1600 እስከ 1900 ሚሊ ሜትር እና ዓመታዊ የሙቀት መጠኑ ከ22 እስከ 28 ዲግሪ ሴልሺየስ ሲሆን ወይና አደጋ የአየር ንብረት የታደለ አካባቢ ነው። በቡና የሚያሳድግ ነው፣ የሚቀይር ነው። እንደምናየው አሁን ለብዙ ማህበረሰብ ልጆቻቸውን እንዲያስተምሩ ቤት ሰርተው መኖር እንዲችሉ እንደገና አሁን አንዳንድ ጊዜ እህል ዘርተ ዝናብ በኃይል ዘንቦ ሁሉንም ጠርጎ አጥፍቶ ወይ ደግሞ ተኝቶ አጥፍቶ የሚታጣበት ጊዜ አለ። ቡና ግን እንደዛ አይደለም። ዘንድሮ ፍሬ አልሰጠም ቢባል ራሱ ጾሙን አሳጥቶ ደብተር መግዣ ያሳጣው እና ለይለት ጉርስ ወጥቶ ሰው አይበደርም። ከዛችሁ የሆነችውን ለቅሞ ይውልበታል።
ቡና በጣም ጥሩ ነው፣ ቆንጆ ነው። ለአርሶ አደሩ ማለት ነው። ለአምራች ህብረተሰብ ጠቀሜታው ከፍ ያለ ነው። የይርጋ ጨፌ ቡና በኢትዮጵያና በዓለም የቡና ገበያ ስሙ ዝነኛ ሆኖ እንዲወጣ ከማሳ እስከ ጀበና ድረስ ያለውን ሂደት ጥንቃቄ በተሞላበት አኳኋን ይሰራል። በይርጋ ጨፌ ወሊሾ፣ ኮርሜና ዴጋ የተባሉ የቡና ዝርያዎች ይበቅላሉ። በማሳ ላይ ከችግኝ ጣቢያዎች የችግኝ ማፍላት ሂደት እስከ ቡና ለቀማ ድረስ በቡና ዝግጅት ላይ ያሉ ያጠባና ማድረቅ ከዚያም የመጋዘን አቀማመጥ ድረስ ራሱን የቻለ ሳይንሳዊ አሰራርን ይከተላል። ቤት ከገባ በኋላ ከአቆላል እስከ ማፍላት ድረስ የራሱን ስርዓት ጠብቆ ይከናወናል። አርሶ አደሩ መሰረቱ ነባር የራሱ ቡና ነበረው። ድሮ ቀደም ሲል የነበረ የራሱ ቡና አለ። ከዛ በኋላ በ1971 ዓ.ም ጀምሮ በቡና ተክል ማሻሻያ ፕሮጀክት የቡና ችግኝ በተፈጥሮ የቡና ፍሬ በሽታ መቋቋም የሚችሉ ዘሮችን በማዘጋጀት ለአርሶ አደሩ ያንን ዝግጅ ቡና ችግኝ በማከፋፈል ሲያስተክል ነበረ። ከነዛ ቡናዎች እንግዲህ አርሶ አደሩ የራሱ ካልቸራል ፕራክቲሱን ወይም ማኔጅመንቱን ሰርቶ የሰራ የደረሰው ቡና ለኢንዱስትሪ ያቀርባል። ጥሩ ቡና የሚጀምረው ከችግኙ ነው የሚሉት ቡና አምራቾች የቡና ችግኝ ጥንቃቄን የሚፈልግና በጥራት መዘጋጀትና ለአምራቾች በቂ እገዛ ማድረግም ይፈልጋል። በይርጋ ጨፌ የተመለከትናቸው የችግኝ ጣቢያዎች በተለያዩ የቡና ምርምር ጣቢያዎች ተሞክረው ውጤታማ የሆኑ የቡና ዝርያዎችን የማፍላትና ለአምራቹ የማሰራጨት ስራዎች ይከናወናሉ። የችግኝ ጣቢያዎች በመንግስት ተቋማትና በግል ባለ ሀብቶች የሚከናወኑ ሲሆን በዘመናዊም በባህላዊም መንገድ ችግኞችን አዘጋጅተው ለማህበረሰቡ ያሰራጫሉ። ያረጁ የቡና ችግኞችን ከመጎንደል በተጨማሪ ነባሮችን በአዲስ ችግኞች መቀየርም ምርታማ የቡና እርሻ አንዱ ተግባር እንደሆነ በቡና ማሳ ላይ የሚሰሩ ስራዎች ሕያው ምስክር ናቸው። ጥራቱን የጠበቀ ቡና ጥሩ ቡና ማለት ከችግኝ ነው መጀመር። ጥሩ ችግኝ በጥሩ ወቅቱና ጊዜን ጠብቆ አድጎ ጥሩ ምርት ይሰጣል እና ከችግኝ ይጀምራል። አግሮኖሚው በደንብ ከተያዘ ማኔጅመንቱ ካለ ጥሩ ጥራቱን የጠበቀ ቡና ለገበያ ማቅረብ ይቻላል። ጥራቱ ከዛ ነው የሚጀምረው። ከዛ በኋላ እየተዘጋጀው ጥሩ ቡና አርሶ አደሩ ቀይ እሸት ቡና ለቅሞ ወደ ኢንዱስትሪ ሲያመጣ ኢንዱስትሪው ደግሞ የራሱን ኢንዱስትሪውን በደንብ ማዘጋጀት አለበት። ማድረቂያ አልጋዎችን ማዘጋጀት አለበት። ማብቂያ ገንዳዎችን ማዘጋጀት አለበት። እነዚህ ሁሉ በጥራት አዘጋጅቶ መጠበቅና ከአርሶ አደሩ ያገኘነውን ምርት ፈልፍሎ በአግባቡ ማድረግ አለበት። በአግባቡ መጋዘን ውስጥ ስቶር ማድረግ አለበት። ከስቶር ወደ ገበያ ወደ ቅምሻ ማዕከል ይጫናል። ቅምሻ ማዕከል ደረጃ አውጥቶ ወደ ኤክስፖርት ደረጃ የሚያበቃ ኢንዱስትሪ ውስጥ ደግሞ እንደገና ይበጠራል አዲስ አበባ ላይ። ከዛ በኋላ ኤክስፖርት ይደረጋል። ስለዚህ ጥራቱ የሚጀምረው ምርቱ የሚጀምረው ከችግኙ ነው። የችግኙ ጤናማነት የምርቱን ጤናማነትን ያመጣ አድጎ ጥሩ ጤናማ ጥራት ያለው ምርት ሊሰጥ ይችላል። ለእግዚአብሔር የሚጠባበቁ ኃይላቸውን ያድሳሉ እና ከማሳ ጀምሮ ስራ ያስፈልጋል፣ ልማት ያስፈልጋል። የቡና እሸት ቡና ቀይ ቡና ብቻ ወደዚህ መምጣቱ አይደለም። ገና ማዛ ተመንጥሮ ተኮትኩቶ ከዛ በኋላ ከአረንጓዴ ወደ ቢጫ ከቢጫ ወደ ቀይ ሲሆን ወደዚህ ወደ ኢንዱስትሪ ይመጣል። ወደ ኢንዱስትሪ ሲመጣ እነሱ ቀዩን ብቻ እንዳመጡ ኢንዱስትሪ እዛ አይረከብም። አረንጓዴ ቡና አቀላቅሎ ሳመጡ የተወሰነ ቦታ አለ፣ መረጣ ይደረጋል። ያ መረጣ የተደረገው ቡና ቀጥታ ለማን ይሆናል?
እዚህ ማህበሩ አያስቀርም፣ ግለሰቡ ይዞ ይሄዳል። የኛ ወደ ኢንዱስትሪ የሚገባ ቀይ እሸት ቡና ብቻ ነው። አንደኛ ልማት ፓርቲው ላይ የቡና ጥራት ለማስጠበቅ የተሻለ የተመረጠ ዘር ከመዘጋጀትም አንጻር ችግኙ ተሻለ በማድረግ አርሶ አደሮቻችን አሁን የቀደም ባለው 20 ሄክታር ላይ 33,000 አርሶ አደር ሞዴል አርሶ አደሮቻችን አሉ። ከዛ ውስጥ 400 ላኪ አርሶ አደር እንደወጡ አድርገናል። የዚህ ውስጥ የሚሆኑ ምንድነው ላኪ ብለው ሲመጣ መስፈርቶች አሉ። 2 ሄክታርና ከዛ ብቻ መኖሩ ብቻ ሳይሆን የተባለ የግብርና ኤክስቴንሽን በመጠቀም በኩታ ገጠም ቡናን በማዘመን ያረጁ ቡናዎችን በመንቀል ተከላውን በማድረግ የተሻለ አዘጋጅቶ ኮምፖስት በመጠቀም የሚያደርጉ አስርቶቻችን ናቸው። ቡናን ተፈጥሮ መነሻ አድርገው ከሚመረትበት በዓለም ማለት ይቻላል አንዱ ገደኦ ዞን። ስለዚህ ቡና ተፈጥሮ ካለ ቡና አለ። ቡናና ገደኦ አንድ ላይ ተሳስሮ የኢኮኖሚ ጀርባ አድርገው ከ85% በላይ የሚሆኑ ማህበረሰብ ቡና ለራሳቸው ገቢ ለራሳቸው ኢኮኖሚ አድርገው የሚጠቀሙት ቡና ነው ማለት ነው። ገደኦ ዞን ወደ 8 ወረዳዎች አሉ። በ8ቱም ወረዳ ቡና ይበቅላል። ፖቴንሻላቸው እንደየ አግሮኢኮሎጂ የሚለይ ቢሆንም ሁሉም አካባቢ ግን ቡና ይበቅላል። ስለዚህ በአጠቃላይ በዞኑ ከ75,000 ሄክታር በላይ በቡና የተሸፈነ ሲሆን ቀድሞ በ2016 እንደ ሀገር ከፍተኛ ምርት ካገኘንባቸው አካባቢዎች እዚህ ነው 19.5 ኩንታል ፐር ሄክታር የተገኘው። ይሄ በሀገር ደረጃ መጥተው ልምድ የተወሰደበት በምርምር ተጠንቶ ምርቱ የተሰላበት ስለሆነ እስከዛ ደርሰናል። ኢን አቨሬጅ ግን አሁን 10.5 ላይ ነው እንደ አቨሬጅ ባለው። ስለዚህ ከፍተኛ እስከ 19.5 ማምጣት ችለናል። በአቨሬጅ ግን 10.5 ነው። ይሄ ማለት አሁን ከምናመርተው ቡና አንጻር ዘንድሮ ወደ 65,000 ቶን ቡና እናመርታለን አምርተናልም። በይርጋ ጨፌ ወረዳ የግብርና ጽሕፈት ቤት መረጃ መሰረት አጠቃላይ የወረዳው የቡና ሽፋን ወደ 21,000 ሄክታር የሚጠጋ ሲሆን ከዚህ ውስጥ 17,162 ሄክታር ላይ የሚገኘው የቡና ማሳ በ2017 የምርት ዘመን ምርት ይሰጣል። ሌሎች ደግሞ ተጎንድለው ወይም በአዲስ ተተክተው እየለሙ ይገኛሉ። በይርጋ ጨፌ ወረዳ የቡና ምርት እስከ 16 ኩንታል በሄክታር የሚሰበሰብ ሲሆን አማካኝ የምርት መጠኑ ግን 10 ኩንታል ከግማሽ በሄክታር ነው። ይህ መረጃ እስከተሰበሰበበት ታህሳስ 2017 ድረስ 40,527 ኩንታል የቡና እሸት ተሰብስቦ 31,445 ኩንታል ቡና ተፈልፍሎ ለገበያ ዝግጁ ሆኗል። የ28 ቀበሌያት አሉ። ከዛ ውስጥ 28ቱ ላይ 2 ከተማ ማዘጋጃ ቀበሌዎች አሉ። 26 ቀበሌ ደግሞ የገጠር ቀበሌዎች አሉና ሁለቱም ታዳጊ ማዘጋጃዎች ናቸው። ከዚያ መነሻ አጠቃላይ ወረዳው ከተማን ካወጣ በኋላ 1,151 ሄክታር የሚሆን በወረዳ ደረጃ ይሸፈናል። ቢሆንም ግን እንደ ቡና ሽፋን ስናይ ያው ከተማ ቡና በ9 ቀበሌ የሚሸፈን እንደመሆኑ መጠን አጠቃላይ ስናይ የ27,000 ሄክታር በላይ የቡና ከተማኑም አንደጋ ይዞ እናለማለን ማለት ነው። ከዚህ አንጻር እንደ ወረዳ ካለን ቆዳ ስፋት 20,980 ሄክታር ቡና ሽፋን የያዘ ነው። እዚህ ውስጥ ቡናና እንሰቱንም አንድ ጋር ተያይዞ የልዩ ጣዕም የሚያስብሉ የሚቻሉ ሀገር በቀል ዛፎችም ጭምር አንድ ጋር ተያይዞ የሚለማ እንደመሆኑ መጠን ቡና ደግሞ ልዩ ይርጋ ጨፌ ቡና ከማስባልም አንጻር አርሶ አደሩ ኑሮ መሰረትም ነው።
ከዚህ አንጻር ስታሰብ ደግሞ ለቡና አስፈላጊ የሆኑ ጉዳዮች የቡና አዘጋጅ ዘዴዎች አሉ። ከዚህ መነሻ የታጠበ ቡና ኢንዱስትሪ እንደዚህ ወረዳ ብቻ ስናስብ 68 ኢንዱስትሪ መሆን የታጠበ ቡና ኢንዱስትሪ በዚህ መልክ በመሆን ጥራቱን የጠበቀ ቡና ለዓለም ገበያ በማዘጋጀት ደረጃ ይገኛሉ። በዚህም ማህበራትም 68 ውስጥ 12 ኢንዱስትሪ የሚሆኑ በማህበራት የሚሸፈኑ ናቸው። ቀሪ በባለሀብቶ እና በላኪ ኢንዱስትሪ ባለሀብቶች እና በአክሶን የሚሸፈኑ ነውና ዛሬ አሁን ነጋዴ ሆነን ወደዚህ ስንመጣ የቡና ስራ ዝም ብለን ዛሬ አሁን ወቅቱ በደረሰ ሚዘን አውጥተን ፍቃድ ፕሮሰስ ጨርሰን የምንሰራበት ብቻ ሳይሆን አመት ሙሉ ነው የምንሰራኛ። አሁን እዚህ አካባቢ እኔ አካባቢ ካለው አርሶ አደር ጋራ ሁሌ ነው የሚገናኘው። አንዳንዴ ሲቸግራቸው ይመጣሉ። ይሄን ነገር አጣን፣ ይሄን ነገር ተባበረን ይላሉ። ሰው ታመመብኝ ይላሉ። ወይ ደግሞ አረማ እንደዚህ ቸገረን ሲሉ እንተባበራለን። ያው ባለን አቅም እንረዳዳለን ማለት ነው። በዛው ቡና ደግሞ እየቀረበ ሲመጣ እንዴት መለቀም እንዳለበት እናስተምራለን፣ እነግራቸዋለን። ቀይ ቡና መልቀም አንድም እዚህ አምጥተው ለኛ ለመሸጥ ብቻ ሳይሆን ለዛፉ ራሱ የበሰለ ቡና ፍሬ መቁረጥና መልቀምና ያልበሰለ ፍሬ መልቀም ልዩነት እንዳለ፣ ያልበሰለውን ፍሬ ስንለቅም አይለቀም፣ ይቆረጣል፣ ዛፉ ይጎዳል፣ ይደማል እና ከዛ ወደ ድርቀት ነው የሚሄደውና እቺን ነገር ሁሉ እነግራለን። አርሶ አደሩ ደስ የሚል ቡና ነው አሁን በወቅቱ የሚያመጣ 14 የተጎነደለ ቡና ነው። ሌላ ግን 2014 ከዚህ ከርከኑ ወደ ላይ ያለው 2014 ነው። ከርከኑ ወደ ታች ያለው 2015 ጉንደላ ነው። ልምዱ የግብርና ባለሙያዎችን ያስተማረኝ ከወረዳም ይመጣሉ፣ ከዞንም ይመጣሉ። ጥራቱ የጠበቀ ቡና ያረጀ ቡና ንቅላችሁ አዲስ ቡና ሲከሉ በመባለው ያረጀ ቡና በጉንደላና በአዲስ ሲከሉና በንጽህና መሬቱንም የጥላ ዛፉንም ሰብሳችሁ በንጹህ ሁኔታ እየኮተኮታችሁ ኮምፖስት ለአንድ እግር ቡና 5 ማካፋይ እየጨመራችሁ ምንጣሮ ግን በክረምት ጊዜ 5 ጊዜ እንዲመነጥሩ እያስተማረን በዚህ ስልጠና ኮምፖስትንም እያስተማረን አፈርና ውሃ ጥበቃዎችንም ጉዝጓዝንም እያስተማሩን በዚህ ስልጠና እየተማርን የግብርና ባለሙያዎች እያስተማረን ነው። በሄክታር 8 ኩንታል ብቻ ነው የምናገኘው። በአዲስ ተከላ ሌላ ማሳ አለኝ። ዘንድሮ በሄክታር ወደ 18 ኩንታል የተቀሸረ እናገኛለን። ጥሩ ምርት ነው የሚሰጠው። ማሳም ድሮ ያረጀ ቡና ነበረ። በ2010 ነጥዬ አዲስ ቡና ተክዬ ጥሩ ምርት ዘንድሮ አገኘቻለሁ። በይርጋ ጨፌ ቡና ማሳ ላይ በቂ እንክብካቤ ተደርጎለት ምርት ከሰጠ በኋላ ልክ እንደ ማሳው ሁሉ እንክብካቤው በቡና ምርቱ አዘገጃጀትና ለገበያ ማቅረብ ሂደት ላይም ተጨማሪ ስራዎች በጥንቃቄ ይከናወናሉ። የቡና እሸቱ ሲለቀም በትክክል የቀላውና የደረሰውን ብቻ ለይቶ በመልቀም ቡናው ታጥቦ የተቀሸረ ስፔሻሊቲ ቡናና ለውድድር የሚቀርብ ቡና እንዲሁም በልዩ ፍላጎት ተፈልፍሎ ያልታጠበ ቡና ጥራቱን ጠብቆ ለማዘጋጀት ራሱን የቻለ ሳይንሳዊ አሰራር ስላለው ያንን ጠብቆ ይከናወናል። ቡና አምራች አርሶ አደሮች፣ ቡና ላኪ አርሶ አደሮች፣ ቡና አቅራቢዎች፣ የቡና መፈልፈያ ያላቸው ቡና ነጋዴዎች፣ የህብረት ሥራ ማህበራት እና ሌሎችም ለገበያ የሚያቀርቡትን ቡና በተመረጠ አኳኋን የታጠበ ስፔሻሊቲ ወይም ለጥራት ውድድር የሚቀርብ መሆኑን በመለየት ከማድረቅና ከእጥበት ጋር በተያያዘ የተለየ ስራ ይሰራሉ። ማስተማር ማሳ ራሱ ልክ እንደ እንቁላል ካልተንከባከቡ አይቻልም። አሁን በዚህ ሰዓት ኮምፖስት እያዘጋጀው ነው ከተማ። አሁን ምርት ከአርሶ አደሩ ተቀብሎ አዘጋጅቶ ለማዕከላዊ ገበያ ባለው ስታንዳርድ መሰረት ከሀገሪቱ
ምርት ጥራት ስታንዳርድ መሰረት ለጥራትና ብዛት ያለውን ምርት ለዓለም ገበያ ለማቅረብ እያዘጋጀና እየሰራ ያለ ድርጅት ነው። በዚህ በ4 ዓመት ውስጥ ድርጅቱ የታጠበ ቡና እሸት ቡና ከአርሶ አደሩ ተቀብሎ በኢንዱስትሪ አዘጋጅቶ ለዓለም ገበያ ኤክስፖርተር ነው። በመሰረቱ ኤክስፖርት ያደረገው ደረቅ ቡናም አንድ ስፔሻሊቲ ኮፊ ስፔሻሊቲ የምንለው ስፔሻሊቲ ቡና አዘጋጅቶ እንደዚሁ ለዓለም ገበያ ደረጃውን የጠበቀ ምርት ለኤክስፖርት ያደርጋል። 4ኛ ደረጃ ቡናውንም እንደዚሁ ገዝቶ እነዚህ 3 አይነት ቡናዎቹን የታጠበ ቡና፣ ደረቅ ስፔሻሊቲ ቡና፣ ሌላ ቅሽር ቡና አዘጋጅቶ አምርቶ ጥራቱን የጠበቀ ቡና ኤክስፖርት ሲያደርግ ነው የቆየው። ታጥቦ የተቀሸረ የደረጃ ቡና ከማሳ ተለቅሞ የመጣውን ቡና ወደ ማጠቢያና መፈልፈያ ማሽኑ እንዲገባ ከተደረገ በኋላ በውሃ ውስጥ ከ32 እስከ 48 ሰዓት በመቆየት ታጥቦ ፀሐይ ላይ ይሰጣል። ታጥቦና በፀሐይ ደርቆ ከተዘጋጀ በኋላ ተለቅሞ የገበያ ደረጃ ወጥቶለት ታጥቦ የተቀሸረ ኦርጋኒክ ቡና በሚል ስያሜ ወደ ገበያ ይቀርባል። ታጥቦ የተቀሸረ ቡና ደረጃ ልየታ 2 ጊዜ ይካሄዳል። አንደኛው እሸቱ ቡና ሲፈለፈል በውሃ የሚደረግ ልየታ ሲሆን፣ ሁለተኛው ደግሞ በማረቅ ወቅት በሚደረግለት ለቀማ ነው። ግብረው ያመጣል፣ በራሱ እንትን ያመጣል። ተሸክሞም የሚያመጡ አሉ። ካመጡ ቀጥታ ወደ ሚዛን ስፍራ አይደል፣ ቀጥታ መረጣ ቦታ አሉ። መርጡ የተመለመሉ ሰዎች አሉ። መረጣ ደረግና ቀጥታ ወደ ኪሎግራም ጋር ይሄዳል። ኪሎግራም ጋር ይመዘንና ወደ 14 ንዑስ ጣባዎች አሉ። ከዛ ተሰብስቦ ይመጣና ይመዘናል። የምረከበው ነኝ የጠቅላላ ቦታ ቡና ይረከብና ይመዘንና ሳፎኒ ላይ ከ1 ሰዓት ጀምረን የመፈልፈል ስራ እንሰራለን። ሳፎኒ ይውላል እና ከዛ በኋላ ወደ ማሽን ይገባና ከታች ሞተሪስታዎች ያው የራሳቸውን ስራ ይሰራሉ። ከዛ የተፈለፈለ ቀጥታ ወደ ገንዳ ያልፋል። ገንዳ ውስጥ እስከ 36 ሰዓት ገንዳ ውስጥ ይቆያል። ያቡና እስከ 36 ሰዓት ገንዳ ውስጥ ይቆይና በዛን 36 ሰዓት ከጨረሰ አጣቦች አሉ። ቀጥታ ቻናል ቦይ ያወጡና እሱ ቡና ያወጡና በደንብ ይታጠብና ታች መዘፍሪያ ገንዳ ታች 2 ገንዳ አለ። ቀጥታ ይዛዝራል ቡና። በማግስቱ ጠዋት ደግሞ በ2 ሰዓት አካባቢ እዚህ እንደገቡ ያ ቡና በደንብ ላይ የቀሩት ባይን ነገሮችን ለማስወገድ በደንብ ይታጠብና ቀጥታ ወደ 2 ሰዓት ወደ ማንጠፍጠፊያ አልጋ ይወጣና እዛው ባይን ነገሮች እዛው ለቀሙና 5 ሰዓት ተኩል ላይ ወደ እዚች ዝርጋር ጋር ይተላለፍና እንደተላለፈ በ5 ሰዓት ተኩል አይቆይም፣ ይከደናል። ምክንያቱም እንዳይሰነጣጠቅ ወደ 9 ሰዓት ይከፈትና እስከ 11 ሰዓት ደግሞ ይሸፈንና ወደ ቤት የሚገባ ተግባራት ይሆናል። ከዛ በኋላ ድርቀቱን ሲጨርስ ወደ 11 ቀን ይቆይና ድርቀቱን ሲጨርስ ወደ መጋዘነር ይገባል። ወደ መጋዘነር ይገባና እዛ ወደ ማዕከላዊ ገበያ የስፔሻሊቲ ቡና አዘገጃጀት ታጥቦ ከተቀሸረ ቡና አዘገጃጀት ይለያል። በስፔሻሊቲ ቡና አዘገጃጀት ጥራት ያለው የሚመረጠው ከቡና እሸት መረጣ ሲሆን በትክክል የቀላ የቡና እሸት ተመርጦና ተለቅሞ ጥራት ያለው የቡና ፍሬ ወደ መፈልፈያ ማሽን ከመግባቱ በፊት ፀሐይ ላይ እንዲደርቅ ከተደረገ በኋላ በትክክል የደረቀው ብቻ ወደ መፈልፈያ ማሽን እንዲገባ ተደርጎ ተፈልፍሎና ተበጥሮ የገበያ ደረጃ ወጥቶለት ወደ ገበያ ይቀርባል። በስፔሻሊቲ የቡና ዝግጅት መዘፍዘፍና ማጠብ የዝግጅቱ ሂደት አይደሉም። ይልቁንም ለቀማ የዝግጅት ሂደቱ ቁልፍ ተግባር ነው። አንደኛ ዙር ላይ ይለቀምና ይሰጣል። ያው እኛ ሻሽ ላይ ነው የምናሰጣ። አንድ መሬቱ ቡናም አይነካም። ሁለተኛ ዙር ላይ ደግሞ የሚለቀመውን ከላይ ማይነካም ለካፌ ከበዘ የሚዘጋጀው ቡና
የመሃሉ ቡና ነው የሚዘጋጀው። የጫፉም አይነካም፣ የስሩ መመራም የመሃል ቡና በሁለተኛ ዙር ላይ ለነዛ ውድድር እናዘጋጀና እንደምተወዳደር ያለው ነው ያገኙት እንደዛ ነው። ሌላ በቀላ ሰዓት ነው 3 ዙር ላይ ነው የሚያልቀው ከማሳ ላይ አንደኛ ዙር ይለቀማል፣ ሁለተኛ ዙር ይለቀማል፣ በሶስተኛ ዙር ያው የቀላ ነው እንጂ ቃራ አይቀርም። ቃራ ደግሞ ከተቀላቀለ ቃራ ከተለቀመ ይቺ ጉጦ አለች አንድ ላይ ትነሳለች። ለማጣመት አይኖርም። ያቺ ጉጧ ቅጠል ናት። እሷ ከተነሳች ቅጠል አይወጣም። በዛ ቦታ ላይ ቅጠል ነው ቡናውን የሚመግበው። ይሄ ሁኔታ ስላለ ያው ወቅቱን ልጋጉን በጊዜ ላይ ቀዩ ማንሳት ነው። ለውድድር የሚቀርበው የካፕ ኦፍ ኤክሰለንስ ቡና የሚዘጋጀው ቡና ከስፔሻሊቲ ቡና ዝግጅት የሚለየው በሚደርቅበት ሂደት። ስፔሻሊቲ ቡና የሚደርቀው በተመረጡ ሰዓታት ለፀሐይ በማጋለጥ ሲሆን ለውድድር የሚቀርበው ቡና ደግሞ በቀጥታ ለፀሐይ ተጋላጭ ሳይሆን ጥላ ላይ ነው። በይርጋ ጨፌ ቡና አምራቾችና አቅራቢዎች ቡናን በልዩ ፍላጎት በልዩ ትዕዛዝ ያዘጋጃል። ይህ አዘገጃጀት ታጥቦ የተቀሸረ ቡና ከሚዘጋጅበት መንገድ ጋር ተመሳሳይ ሂደት የሚከተል ሲሆን ብዙውን ጊዜ ቡና እሸት ከተፈለፈለና ደረጃው ከተለየ በኋላ በውሃ ውስጥ ተዘፍዝፎና ለብዙ ዙር የሚታጠብበትን ሂደት በማስቀረት የተፈለፈለውን ቡና በማድረቅ የሚዘጋጅ ነው። ይህ ብዙውን ጊዜ በገዢዎች ፍላጎት ላይ የተመሰረተ ሲሆን ከውጭ የሚገቡ የቡና ገዢዎች በራሳቸው የጣዕም ልኬት ስለሚወዱት በዚህ መልክ እንዲዘጋጅላቸው ከፍተኛ ፍላጎት አላቸው። ይሄ ደግሞ በልዩ ፍላጎት ሳይታጠብ እንደዚሁ እየደረቀ ነው። የዚህ አሰራር ይለያል። በልዩ ፍላጎት ነው እንደዚህ የሚዘጋጀው እና በገዢዎቹ ፍላጎት ነው ይሄ እንዲዘጋጅ የተደረገው። በስምምነት ልዩ ፍላጎት ስንል የሚያዙት አሉ። ጥቅሙን ተረድቷቸው ማለት ነው። ቡና ላይ አሁን ልክ የሉዶ የሼት ውሃው ሲቀመስ ይጣፍጣል። ከሱካር ያልተለየ ነው። እኛ ጋር አሁን ተለክቷል፣ ተመርምሮም ታይቷል። ሱካር ተበጥብጦ እንደገና ደግሞ የሉዶ ውሃ ተጨምቆ ቼክ ተደርጓል እና እኩል ነው ጥፍጥናው ማለት ነው። ልዩ ፍላጎት የሚባለው ውሃ ውስጥ ሳይዘፈዘፍ እንደገና ደግሞ ሳይታጠብ ከነ ራሱ ውሃው እንዲደርቅ ይፈልጋል። ለምን? ሙሉ ጣዕሙን ለማግኘት። የተለያየ አካባቢ ሰዎች ናቸው ይህንን በትዕዛዝ ነው የሚሰራው። አዘገጃጀቱም ለየት ይላል። የሚቦካውም ሰዓት ለየት ይላል። እንደ ፍላጎቱ እንደ ትዕዛዙ ነው የሚሆነው እና ይሄ የራሱን ወዝ እንዳለ ይዞ ነው ያለ። አሁን ብዙ ሰው ሳያየው እንደውም ደስ የማይል ቡና ዝግጅት የጎደለበት ቡና ይመስለዋል፣ ግን አይደለም። በጣም በተሻለ የተዘጋጀ ቡና ነው። በየትኛውም የቡና ዝግጅት ላይ ደግሞ ታጥቦ የተቀሸረ ስፔሻሊቲ ወይም የውድድር አለያም በልዩ ትዕዛዝ የሚዘጋጅ ቢሆንም ቡና ወደ መጋዘን ከገባ በኋላ በመጋዘን የሚቀመጥበትና ወደ ገበያ የሚጓጓዝበት ሂደትም ራሱን የቻለ ጥንቃቄን የሚፈልግ ነው። ምርቱን ለማስቀመጥ የሚያገለግሉ ጆንያዎች፣ የመጋዘኑ የአየር ሁኔታና በጆንያው ላይ የሚገለጹ መረጃዎች የቡናው ገበያው ላይ የሚኖረውን ተቀባይነት ከግምት ውስጥ ያስገቡ ናቸው። ገበያ ማስቸግረን ሌላ ጋር አሁን ሌላ ጋር በ70-80 ብር የገዛ እዚህ ጋር በ70 ብር ቢገዛ ያም አግባብ አይደለም። ኳሊቲ መሆን አለበት። አርሶ አደሩ ደግሞ በፍጥነት ደህና ዋጋ ማግኘት አለበት። ለዚህ አንዱም የዋጋ እንትን ይጠበቃል። ወደ አርሶ አደሩ ደግሞ በምንገባበት ሰዓት አርሶ አደሩ ሁሉም እኩል አይደለም። ሰው እንግዲህ ማሳ አለ እንላለን። አሁን ወደ እዛ በምናይበት ሰዓት ሁሉ አረንጓዴ ነገር ይታያል እንጂ ውስጡ ኳሊቲ አይደለም። ወደዚህ ወደ መጋዘን ይመጣል። መጋዘን ከገባ በኋላ እንዲህ ተሰፍቶ በጆንያ ይደረደራል። ጆንያ እስከሚቀርብ ደግሞ እንደዚሁ መጋዘን ውስጥ በስነ ስርዓት ከስር ቅርጮ ተነጥፎ ሲሚንቶ ላይ ከዛም ፕላስቲክ ተጨምሮ ይደፋል። ምክንያቱም ታችኛውን አየር እንዳይስብም ተደርጎ ነው።
ይህ ፕሮጀክት የቡና ምርትን ከማሳ እስከ ገበያ በሚኖረው አጠቃላይ እንቅስቃሴ ላይ የሚታዩትን ችግሮች መቅረፍ ወይም መቀነስ የሚያስችል ስራዎችን ለማከናወን ቡና አምራቾችን፣ አቅራቢዎችን፣ ነጋዴዎችን፣ ላኪዎችንና ሌሎች ባለድርሻ አካላትን ጨምሮ በቡና ንግድ ስርዓቱ ላይ የሚታዩ ጉድለቶችን በማሟላት ከአውሮፓ ህብረት ደንብ መስፈርቶች አንጻር ቡናን ለዓለም ገበያ በማቅረብ ተጠቃሚ ማድረግ የሚያስችል የተጠናከረ የቡና ፈለግ ወይንም ዱካ የሚያሳይ ዘመናዊ መረጃ ስርዓትን ይዘረጋል። ከቡና ምርት እስከ ግብይት ሰንሰለቱ በጣም በርካታ ባለድርሻ አካላት አሉበት። የእኛ ምርት ሁሉ ጊዜ ለአካባቢ በጣም ተስማሚ ነው የምንለውን ያህል ምርታማ አይደለም። ኦርጋኒክ ነው፣ ምርቶቹ ኦርጋኒክ ናቸው። ደንን የሚነካ አይደለም። በዚህ ምክንያት ምርታማነቱ በጣም አነስተኛ ነው። ምርታማነቱ አነስተኛ ሲሆን ደግሞ አርሶ አደሩ ወይም በዚህ የስራ ሰንሰለት ውስጥ ያለ በሙሉ የሚያገኘው ገቢ በጣም አነስተኛ ነው ማለት ነው። ምንም እንኳን የሚመረተው ምርት በጣም ጥራቱ የጠበቀ ቢሆን። የተጠናከረ የቡና ፈለግ የሚያሳይ ዘመናዊ ስርዓት መዘርጋት በቡና ገበያው ላይ የሚታዩትን ችግሮች በመቅረፍ ለህብረቱ ደንብ መስፈርቶችን የሚያሟላ የቡና ምርት ለዓለም ገበያ ማቅረብ ይቻላል። ለመሆኑ በቡና ምርት ላይ የሚታየው ችግር ምንድን ነው? የቡና ምርት ትልቁ ጉዳይ ገበያ ነው። የተለያዩ የቡና ምርቶችን የሚያዘጋጁ አርሶ አደሮች ከገበያ ጋር በተያያዘ ችግሮች እንደሚገጥሟቸውና አቅማቸው ከዚህ በላይ ዳብሮ እንዲሰሩ ድጋፍ ይፈልጋሉ። በአካባቢው ከሚገኘው የመንግስት አካል የሚደረግላቸው ድጋፍ ቢኖርም በገበያው ላይ የሚገኙ የቡና ደላላዎች ቡናቸውን በወረደ ዋጋ ይገዟቸዋል። አንዳንዴም ቡና አምራቾች የሚታለሉበትም አጋጣሚ ይኖራል። የኤክስፖርት ችግር በሀገሪቱ ላይ ካለ የእነሱም ችግር ይኖራል። የራሳቸው ፈልገው የራሳቸው ደንበኛ የሚያገኙበት ሁኔታዎች ይኖራሉ እና ይሄ በሀገሪቱ ላይ ያለው የኤክስፖርት ችግሮች ካሉ ተመሳሳይ ይሆናል። በአርሶ አደር ዘንድ ያለው ኤክስፖርት አርሶ አደሮች ፈቃድ ያወጣዋል። ብዙ ደግሞ ጥሩ እርሻ አያያዛቸው ሁሉ ዴና የሆኑ አርሶ አደሮች አሉ። እነዚህ አርሶ አደሮች በፈቃዳቸው ተጠቃሚ አይደሉም። እነዛ የተስተካከለ አርሶ አደርን የሚጠብቅ ተጠቃሚ እንዲሆን የሚጠብቅ አካል መኖር አለበት የሚል ነገር አለ። ኤክስፖርት ላይ ኤክስፖርት ብዙ እውቀትን ብዙ ነገሮችን ከቅምሻ ጣቢያ እስከ ሚላክ ድረስ ሺፒንጉ ድረስ ያለው የራሳቸውን ደንበኛ ፈጥሮ የመሸጥ ስራዎችን ሁሉ ለመስራት አርሶ አደሩ አቅም አሁን አልፈጠረም። የዘር ቡና ማዘጋጀት ጀመር። በዛው ጥሩ ዋጋ አገኘ። እንደውም ቡና 6 ብር 5 ብር የሚሸጥበት ሰዓት ላይ 70 ብር ላይ ኪሎ ሸጥንና ለራሳችንን ቡናውን መትከል ጀመር። 2009 ላይ ተመሰረተ ይሄ ሳይት ጀመርንና ቡናውን በማደስ አሮጌውን አንስተን አዲስ ቡና በመትከል እና መንግስትም አይተው የእጅ ማሽን ሰጠን። በእጅ የሚሽከረከረውን ሰጠን። ከኦሞ ምናምን ብድር ወስደን የጆንያ እሱን ፈልፍለን ስንጠቀም ከዛም በኋላ አንድ በአንድ ያው እስከዚህ መፈልፈያ ደርሻለሁ። ከዚህ ሁኔታ ጋር በተያያዘ አርሶ አደሮች ከለላ ይፈልጋሉ። ከቅምሻ እስከ መርከብ ጭነት ያለው ውስብስብ ችግር በአርሶ አደሩ አቅም የሚቻል ስላልሆነ ቡና አምራቾች ድጋፍ ይፈልጋሉ። አሁን ያለው ገበያ በሀገራችን የለም የሚባልበት ደረጃ ነው ያለው ማለት ይቻላል የሚሉት አርሶ አደሮች የገበያ ትስስር ጠንካራና ቀጥተኛ ባለመሆኑ ምክንያት ነጋዴዎች የገዙትን ቡና አገላብጦ መሸጥ እንዳልቻሉ፣ ቢሸጡም ላኪዎችን ደጅ በመጥናት የሚሳካ እንደሆነ ይናገራሉ። 2 ዓመት ነው እንግዲህ ውጭ ያልሸጥኩበት ምክንያት አለኝ። አንድ ወኪል ነበረኝ። እኛ ከውጭዎች ጋር አንገናኝም። እሱ ነው የሚገናኘው። አዲስ አበባ ነው ያለው። የሚገናኘው እሱ ነው። 2015 ላይ ግማሽ ቡና ውጭ ሸጠ፣ ግማሽ ቡና አገር ውስጥ
አስቀረ። በምን ምክንያት እንዳስቀረ ማላውቅም። ቡናው አንድ አይነት ነው የሄደ ታይቶ ነው ደረጃ አንዱ ነው እንጂ ወጥቶ ማያውቅም። ሴት ነኝ እኔ እሱ ሌሎች አርሶ አደሮችም አሉ። የአንድ የሶስት አርሶ አደር ቡና አስቀረ። ገበያ ጥሩ ካልሆነ አርሶ አደሩ ምንም ቢሰራም ልፋት ነው እንጂ ጥቅም የለውም። በገበያ ላይ እንደ በፊቱ አይደለም። ድሮ በ2010 ፍቃድ ወስደናል። በፍቃዱ ለመሰረት ከገበያ ጋርም አልተገናኘንም። በአገር ውስጥ እንሰጣለን። ጥሩ ቡና እያመረተን ጥሩ ገበያ አላገኘንም እስከዛሬ ድረስ። ፍቃዱ ያወጣነው የቡና ኤክስፖርት ለማድረግ መንግስት ባመቻቸው መሰረት ከ2 ነጥብ በላይ የሆናችሁ አርሶ አደሮች ፍቃድ አውጣችሁ ወደ ውጭ ቡና ትልካላችሁ ብሎ ፍቃድ ሰጠን። እዛው ሰርቲፊኬት በ2010 ነው የወሰደው። ከዛ በኋላ ግን ገበያ ስናጣ በአገር ውስጥ በደላሎች እየሸጠን እስካሁን ድረስ ጥሩ ገበያ አላገኘንም። አንዳንድ ጊዜ እዚህ ከተወሰነ ዓመት በኋላ ነው አሁን ከ2014 ጀምሮ ናሙና ራሱ የሄደ በትክክል ቦታ ላይ የሚደርስ አይመስለኝም። እዛ መሀል ምን እንዳለ አናውቅም። እዛ ሌሎቹም አሉ። እኔ ብቻም ሳይሆን ብዙ የሚያለቅሱ አሉ። ቅምሻ ላይ ችግር አለ። ቡና ከዚህ ጥራት አንድ የወጣ ቡና እዛ ሲሄድ 2 ወጣ ይባላል። ይሄ ነገር ምን እንደሆነ እኛ አናውቅም። ከባድ ችግር አለ። ገዢዎች ጋር የምንገናኝ ሆን ከዛ ቀጥታ መጥቶ እዚህ ናሙናው ቡናውን አይቶ ቀምሶ ዋጋ ቆርጦልን የሚሄድ ቢሆን ልፋትም አልነበረም። ከባድ ልፋት ነው ያለን። እኔ አሁን ዘንድሮ ማገገም አቃተኝ። በአንድ ዓመት 200 ሺህ ብር ይቆርጣል ከኛ ላይ ደላላ ነው። 200 ሺህ ብር ይቆርጣል። እንደዛም እያገኘ ነው። ዋና ገንዘባችን አሁን 200 ሺህ ያሉ ወደ ኢዲዶ አካባቢ ራሱ ወደ 6 ሰዎች ናቸው ከኔ ጋር ብር እንዲቃ ያስቀረባቸው። ቡና አምራቾች የቡና የዋጋ እርከን አለመታወቁ ከአምራች የሚገዛበትንና በሀገር አቀፍ ደረጃ ካለው ዋጋ አንጻር ያለውን ልዩነት እንደ ችግር ያነሳሉ። የቅምሻ ማዕከል በአካባቢው አለመመስረቱና የገበያ ትስስሩ እስከ ታችኛው የቡና አምራች አካባቢ አለመዘርጋቱ፣ የባንክ ብድር አገልግሎቶች ውስንነት፣ በማህበራትና ባለሀብቶች ዘንድ የአቅም ማጎልበትና የግንዛቤ ስራዎች ውስን መሆንም የይርጋ ጨፌ ወረዳ ላይ የሚነሱ ችግሮች ናቸው። በጣም ከባድ ነገር ነው። ገባ ላይ ያለ ገባ ችግር አለብን። ባለፈው ራሱ ሐዋሳ ሄጃለሁ። ንግሽ ለተሳትፍ ያለሁ አንዳንድ ሰዎች በፊት ቀጥታ ፈረጅ እዚህ ጋር ይመጣ ነበር። ብዙ ነገር ይተባበር ነበር። ቦነስም ለኛ እየሰጠን ነበር። ያ ሁሉ ቀረ። ከሀገሪቱ ጉዳይም ቢሆን አናውቅም። አሁንም ያለ ነገር ከመንግስት ላይ እየጮህን ነው። እኛም እየተናገርን ነው። ችግራችን ገዢ የሚገዛ ሰው ጋር ብንገናኝ ዋጋ ቆርጠን ሁሉም ነገር በተስተካከለ ሁኔታ የምንሰራ ቢሆን እኛም ወኔ ይኖረን ነበር ለመስራት። እንዲህ የቡና ነገር ተስፋ እያስቆረጠን ነው በጣም። ገበያውን በሁለት ነው የምናየው። አንደኛ ገበያ ይሄንን እኛ አሁን አቅራቢ ፍቃድ ነው ያለን። ተንቀሳቅሰን እንዳንሰራ ብዙ ችግር አለብን። ለምንድን ነው? በሀገራችን ኢትዮጵያ የበግ ገበያ አለ። በሀገራችን ኢትዮጵያ የዶሮ ገበያ አለ። በመዲናችን አዲስ አበባ አሁን የዶሮ ገበያ አለ። የቡና ገበያ ግን የለም። የቡና ገበያ ቡና በትስስር ይሸጣል ተባለ። አሁን ሀገር አይደለም እንደዚች ወረዳ ላይ አሁን ስራ ላይ ያሉ ከ50 በላይ ኢንዱስትሪዎች አሉ። የሼት ቡና ብቻ። እነዚህ ሁሉ ትስስር አያገኙ። እነዚህ ሁሉ ትስስር ካላገኙ ብር ያለውም ያለለውም አለ። ብር ያለው በራሱ ብር ገዝቶ ራሱ አገላብጦ ገበያ ላይ ሆኖ መስራት ቢችል ነበር። ድሮ አሁን ትንሽ ብር ይዘን 1-2 መኪና ብር ይዘን ዋጋው መቀነሰ ነበርና በዛው አንደኛውን እየሰራን አንደኛውን ጭነን ያኛው እስኪመጣ ድረስ እነን አድርቀን ደግሞ ከስር እየጫንን እያገላበጥን ነበር የሚሰራ።
ያኔ ሰራተኛውንም በውስጥ እንይዛለን፣ እኛም ስራ ላይ እንሆናለን። የምንከፍለውም ግብር ከፍ ይላል። ዛሬ ግን ትስስር ከሌለን በራሳችን ሳንቲም ወይ ደግሞ በባንክ ሳንቲም የገዛነውን ቡና አገላብጠን ሽጠን ሰፋ ያለውን ስራ መስራት አንችልም። ገበያ የለምና የለም ገበያ የለም። ድሮ አንድ መኪና ጭኖ ሰው ገበያ ፈልጎ ነበር። ቡና እንደዚህ በቤት ይዘ 10 ደጅ ትዞራለህ። ኤክስፖርተሮቹ ደጅ ቡና ግዛልኝ ብለ ናሙና አምጣ እየተባለ ቋጥሬ 3 ኪሎ 2 ኪሎ እየሰጠኝ 50 ደጅ የምትዞርበት ጊዜ አለ። 20 ካምፓኒ ደጅ የምትዞርበት ጊዜ አለ። ቆይ ይላል፣ አላየሁም ይላል፣ አልሆነም ይላል፣ ቆይ ደውላለሁ ይላል። ቡናህን ሰጠኝ። አሁን 20 ጋር ስትል 20 ቤት ከሰጠኝ 40 ኪሎ ሰጣል። 30 ቤት ከሰጠኝ 60 ኪሎ ሰጣል። 1 ኪሎ አስብ 8 7 9 ሺህ ከዛም በላይ ነው ቡና። 17 ኪሎ 50 ኪሎ ስትሰጥ ወደ 2 ፈረሱላ የተጠጋ ነው። ከዛም በላይም የምትሰጥበት ጊዜ አለ። 20 ሺህ ብር አተይ ትራንስፖርት አተይ ትሰቃያለህ ቡና ይዘህ። የቅምሻ ማዕከላት አሁን ድላ ላይ ያለው ትክክለበት እያለ ጉዳይ ነው። የቢሮክራሲ ላይ ባሉ ሰንሰለት ላይ የሚገጥሙ ችግሮች እነዛ ነገሮች ቢስተካከሉ አርሶ አደሩ ኑሮ ተለወጠ ማለት ምርቱንም በዛ ልክ ጥራት ያለው ምርት በማቅረብ መለስ ቡና ማለት እዚህ ለቡና አብቃይ አካባቢ ብቻ አይደለም ጠቀመታው ለመላ ሀገር ነው። ለሀገሪቱ ትልቅ አስተዋጽኦ ነው ቡና የሚሰጠው። ቡና እዚህ ተመርቶ ጅማ ተመርቶ ገደው ተመርቶ ጉጂ ተመርቶ ለሶማሌ ለጋምቤላ አገልግሎት ይሰጣል። እቺ ቅድም የነገርኳት 15% መንግስት የሚወስደው ለቡና አብቃይ አካባቢ ብቻ አይደለም ፈሰስ የሚያደርገው ሁሉም ጋር ነው የሚሰራ ማለት ነው። ከውጪ ደግሞ ዶላር አምጪ ከሚባሉት ሌላ ጊዜ የተወሳሰቡ ወርቅ ቢኖረን የተለያየ ነገር ቢኖረን በኮንትሮባንድ ብዙ ይባከናል። ቡና ግን ከታች ጀምሮ እስከ ላይ ድረስ በህግና በህግ የሚመረት ስለሆነ በመንግስት ስርዓት ውስጥ ነው የሚያልፈው። ስለዚህ ትልቅ ትኩረት ቢሰጥ ለሀገሪቱ ትልቅ ዶላር በማምጣት ለአንድ አመት አይደለም ለ10 አመት አይደለም ለ100 አመት አይደለም ባለፍነውም ዛሬ ባለነውም በሚቀጥለውም አመት አገልግሎት ሰጪ ሰብል እስከሆነ ድረስ የቡና ህግ ሲወጣ የቡና ገበያ ስርዓት ሲዘረጋ አሁን በትስስር ይሰራ ሲባል ጠቀመታውም አለ ጉዳትም አለ። ጥሩ እግዚአብሔር የባረካቸው ንጹህ ህሊና የሰጣቸው አብረን ሰርተን አብረን እንደግ ብለው የሚወርዱ አሉ። አንዳንዶቹ ግን ታች ያለ አካል በእውቀትም የሚያንስ በገንዘብም ዝቅተኛ ስለሆነ ያላት እቺ ድርጅት ብቻ ስለሆነ ያችን ድርጅት ለመንጠቅ አልሞ የሚመጡ አሉ። ገንዘብ ይሰጡና እሱ ገንዘቡንም ሰርቶ እንዳይመልስ ሰፋ አረግም ይቆጥባታል። አጋጣሚ ጠብቆ ደግሞ ገንዘቧን ሌላ ስራ እንዳይሰራ የራሱን ገንዘብ እንኳን የሚያቆዩ አሉ። ውጪ ነው ከሀገር ውጪ ነው ያለው ይባላል። ስልኩን ይቀይራል። ገንዘቡን በወቅቱ ማይከፍሉዋል። እነዚህን ችግሮች በመቅረፍ የይርጋ ጨፌን የቡና ስነ ምህዳር መጠበቅ እንዳለበት ሁሉም ባለድርሻ አካላት ይስማሙበታል። ዛፍ በሌለበት የሚበቅል ቡና ምርታማ ሊሆን የሚችልበት እድል ቢኖሩም ጥራቱ ላይ ችግር ይኖርበታል። የቡና ጥራት በቀነሰ ቁጥር ደግሞ የሚከስረው ነጋዴው ሳይሆን አገር ናት የሚሉት ባለድርሻ አካላት የአውሮፓ ህብረት ያወጣውን ደንብ የይርጋ ጨፌን ብሎም የአጠቃላይ የጌዲዮን አካባቢ ስነ ምህዳር የተፈጥሮ ይዘትና ተፈጥሯዊ የደንና የሰው መስተጋብር በጠበቀ መልኩ ለማስቀጠል መልካም እድል ይፈጥራል ብሎ ያምናል። በዚህም
ይርጋ ጨፌን የኢኮ ቱሪዝም ኮሪደር ለማድረግ እየተሰራበት ስለሆነ ቡና ገዢዎች ከአረብ ሀገራት ከአውሮፓ ህብረት ሀገራትና ቻይና ድረስ መጥተው ቡና የሚመረትበትን ሁኔታ እየተመለከቱ እንደሆነ የወረዳው መረጃ ያመለክታል። ሪሊ ደንና ቡና በይርጋ ጨፌ ምን ይመስላል የሚለው ነባር አባቶቻችንን በጣም ላመሰግን ይፈልጋል። በአንዳንድ ወቅት ደን ከቡና ጋር ከሆነ ምርትን ይቀንሳል የሚል ግንዛቤ የነበረው ሁኔታ ነበረ። ያንን ሁሉ ሰርቶ ያሳየው ይሄ አርሶ አደር ይሄ ህዝብ ነው። ስለዚህ አሁን ሳይንሱ ትናንት ያለውን ዛሬ ደንና ቡና አንድ ላይ መኖር እንደሚችሉና ኖሮም ምርታማ እንደሚሆኑ ያሳየበት ሁኔታዎች አሉ እና ደንና ቡና ማለት እንግዲህ የአንድ ሳንቲም ልትገዛ አንዱ ከሌለ አንዱ የለም። ዛፍ እኛ ጋር አይቆረጥም። እንደምታየው እንደ ደን ነው። ዛፍ የግብርና ባለሙያዎችን ዛፍ ለቡናም ያስፈልጋል። ከላይ የሚመጣውንም ቅጠላ ቅጠሎች ኮምፖስት ይሆናሉ። ስለዚህ ዛፍ አትንኩ። ዛፍ ለቡና ለማታም ጥሩ እያስተማረ እንደምታየው እንደ ጉስጓስ ነው ዛፍ አሁን። ስለዚህ ዛፍ በጣም ስለሚጠቅም አንቆርጥም። አዳዲስ ዛፍ ለቡና የምትስማማውን እንተክላለን በአዲስ ቡና ላይ። ይርጋ ጨፌ ቡና ከኬሚካል ነፃ በሆነ መልኩ በተፈጥሮአዊ ወይንም ኦርጋኒክ መንገድ በተፈጥሮ ማዳበሪያ የሚዘጋጅ ስለሆነ ምርቱ አነስተኛ ነው። ይህ ምርት አነስተኛ ቢሆንም በጥራቱ ተወዳዳሪ ስለሆነ በዓለም የቡና ገበያ ላይ ተመራጭ እንዲሆን መልካም አጋጣሚ እንደሚፈጥር በአካባቢው መስተዳደር ዘንድም ይታመናል። ቡናችን አቨሬጅ ወደ 10.5 ነው። ይሄ የመጣው አንዱ ተፈጥሮን ጠብቀ ዛፍን ተንከባክበ ምርቱ አነስተኛ ነው። ግን በዚህ ልክ ቡና ማናጅ አድርጎ እንደነገርኩ የትኛውም ኬሚካል አንጠቀምም። ኦርጋኒክ ፈርቲላይዘር ነው የምንጠቀመው። አንደር ፎረስት ነው ቡናችን የሚበቅለው። ምርቱ አነስተኛ ነው። በዚህ ልክ እንደዚህ ጠብቀንም ተፈጥሮን ይዘንም በተፈጥሮ ስር አምርተንም በቂ ዋጋ እያገኘን ነበር። ቡና ምንም ኳሊቲ ቢኖረው ማለት ነው። ስለዚህ አሁን ይሄ ቀን እንደሚመጣ እንጠብቅ ነበር። ለኛ ኢዩዲአር ኦፖርቹኒቲ ነው። በዚህ ዘጋቢ ፊልም ላይ መረጃ እንዲሰጡ የተጠየቁ ሰዎች ይርጋ ጨፌ ቡና የሚለውን የቡና ብራንድ ስም ማስጠበቅ የሚቻለው ቡና አምራቾች ይዘውት የመጡትን የተፈጥሮ ቡና ጫካ ውስጥ ለማምረት እስካሁን የተመጣበትን ማህበረሰባዊ እሴት በማስቀጠል ብሎም የቡና አግሮኖሚ ከዚህ የበለጠ አጠናክሮ መቀጠል እንዳለበት ይስማማሉ። ለዚህ ደግሞ እስካሁን ቡና ብቻ ሲያቀርቡ የነበሩ የይርጋ ጨፌ ቡና አምራቾች አሁን ላይ ከቡና በተጨማሪ ቡና ካመረቱበት መሬት እስከ ቡና ዝግጅት ሂደት ያለውን መረጃ ጭምር ገበያ ይዘው እንዲወጡ የሚያደርገው የአውሮፓ ህብረት ደንብ በጠበቀ መልኩ መስራት ያስፈልጋል። አርሶ አደሩ የውጭ ገበያ ትስስር ችግር ነው። ሁለተኛ አሁን ካለን የዚህ ከምናመርተው ቡና አንጻር የኢዩዲአር ለኛ ኦፖርቹኒቲ ነው ብያለሁ። አሁን በየአመቱ ፔንድ እየሆነ ነው እየመጣለውና በአጭር ጊዜ አካባቢውን ስፔሲፊክ ተለይቶ ኢትዮጵያ ውስጥ ብዙ ቦታዎች አሉ በተፈጥሮ ውስጥ ደን ውስጥ የሚመረቱ እነዛ አካባቢ ደልኔት እየተደረጉ ወደ ገበያ የሚገቡበት ህብረተሰቡ ለረጅም አመት የተጎዳ ነው በየቦታውና እሱን ወደ ስራ እንዲገባና ቀጣይ ደግሞ የሚያሻሽሉ አካባቢዎች ደግሞ እያሻሻሉ ይህን ገበያውን ተሳታፊ የሚሆኑበት መንገድ ቢመቻች ጥሩ ነው። እናንተም በዚህ በሰፊው አግዙን የሚል መልእክት አለኝ። መልካም ጎንም ይኖረዋል ብለን እናስባለን። በተለይም የብዝሃ ህይወትን ከመጠበቅ አንጻር፣ ደንን ከመጠበቅ አንጻር፣ ከደን በመጠበቅ ደግሞ የሚመጡ ሌሎች ተጨማሪ
ጥቅሞች ኮበነፊትስ እንላቸዋለን እነዚህን ያመጣልና በአንድ በኩል ተግዳሮቶች ይኖርታል ብለን ብናስብም በተወሰነ ደረጃ ደግሞ የመልካም ጎንም አለ ብለን እናስባለን። የመጀመሪያው ተጠቃሚ እንዲሆን ለማድረግ የመጀመሪያው ነገር በቂ መረጃን ሳይንሳዊ መረጃን መያዝ ነው። አካባቢው በጥሩ ሁኔታ በመጠበቁ ምክንያት ለምሳሌ ደን፣ እንጭታማ የሆኑ እጽዋቶች መኖራቸው ካርበን ሰከስትሬሽን ይባላል። በተለይም ለክላይሜት ቼንጅ ለአየር ንብረት ለውጥ የአየር አማቂ ጋዞችን ያስወጣሉ የሚባለውን በመያዝ ጥቅም አለ። ይሄ ካርበን ሰከስትሬሽን ስራ ይሰራሉ፣ ካርበን ስቶር ያደርጋሉ። ስለዚህ ለክላይሜት ሚቲጌሽን ለክላይሜት አዳፕቴሽን ለሚባለው ነገር ትልቅ ጠቀሜታ አላቸው። ያንን በምን ያህል መጠን ለዚህ ጥቅም ይሄንን ሰርቪስ ይሰጣሉ የሚለውን በቁጥር ማስቀመጥ መቻል አለብን። በቁጥር ካስቀመጥነው ይሄንን ለዚህ የተለያዩ ዓለም አቀፍ ሰፖርት ኦርጋናይዜሽንስ አሉ። ይሄንን በማቅረብ አርሶ አደሩ የተወሰነ ገቢ የሚያገኙበትን መንገድ መፈለግ ይኖርብናል ማለት ነው። ለዚህም በወረዳው የሚገኙ 28 የህብረት ስራ ማህበራት፣ አንድ ዩኒየንና 826 የላኪነት ፍቃድ ያላቸው አርሶ አደሮች በቡና ንግድ ውስጥ ተሰማርተው ስላሉ የእነሱን አቅም በማጎልበት ቡና እስከ መረጃው ለመሸጥ ብቁ የሚያደርጋቸውን ስራ በፕሮጀክቱ አማካኝነት ተረባርቦ መስራት ያስፈልጋል። የይርጋ ጨፌ የተፈጥሮ ወይንም ኦርጋኒክ ቡና ስሙንና የገበያ ተፈላጊነቱን ጠብቁ ለአምራቾች፣ ለአቅራቢዎች፣ ለላኪዎችና ለሀገር እንዲጠቅም የአውሮፓ ህብረት ያወጣውን ደንብ እንደ መልካም አጋጣሚ ለመጠቀም የሚያስችል በርካታ ስራዎችን ሁሉም አካላት ተረባርበው መስራት ከቻሉ የአካባቢውን የደን ሽፋን ስነ ምህዳር አስጠብቁ የቡናውን ተፈላጊነትና የአምራችን ተጠቃሚነት በዘላቂነት ማረጋገጥ የሚቻልበትን ስራ ፕሮጀክቱ ያከናውናል። Aye, manamado.